ያረገኝ ጸጋ ታሪኬን ለውጦ ከሞት አስመልጦ ጌታ ሰይ አንተ ቢሉ ምንጭ ነህ 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 አንተ ቢሉ እጆች ይነሱና ልቤን የምታረካ ነፍሴ የምትመልስ አንተ የሰላም ንጉሥ ነህ አንተ የሰላም አባት አንተ የሰላም እልልታ ይሰማ ጨብጨባ ይሰማ ሃሌሉያ ሁለተኛ እንዳልጠማ አረጋኸኝ ከሕይወት ውሃ አንተ የሕይወት መንገድ ሆንክልኝ በብርሃን አሳየኸኝ ሁለተኛ እንዳልጠማ አጠጣኸኝ ከሕይወት ውሃ አንተ የሕይወት መንገድ ሆንክልኝ በብርሃን አሳየኸኝ ጭብጨባችሁን እንዳችሁ ሃሌሉያ ክብር ለአንተ ጭብጨባ እልልታ ሃሌሉያ ሁለተኛ እንዳልጠማ አጠጣኸኝ ከሕይወት ውሃ አንተ የሕይወት መንገድ ሆንክልኝ በብርሃን አሳየኸኝ ሁለተኛ እንዳልጠማ አጠጣኸኝ ከሕይወት ውሃ አንተ የሕይወት መንገድ ሆንክልኝ በብርሃን እጆች ይነሱና ስለዚህ አመልክሃለሁ በርስ አመልክሃለሁ ክብር Good.
ትገኛለህ በቤቴ ተገዝቶ እጅግ ሰፊ ነው የኔ ጌታ አይሰለችም ይሸከማል መልካም የበጎች እረኛ እንደሱ ከየት ይገኛል እጆች ይነሱና ከእናቴ ኢየሱስ ነው መከታ ለኔ አፍቃሪ የልብ ወዳጄ አላችሁ ከእናቴ ከአባት የሚልቅ የሚጠጋጋኝ ዘመዴ ኢየሱስ ነው መከታ ለኔ አፍቃሪ የልብ ወዳጄ ሳስብ ይገርመኛል ለእኔ ያሳየው ምሕረቱ ባወራ ችሎኛል ተገዝቶ እጅግ ሰፊ ነው አይሰለች ይሸከማል መልካም ለዚህ ጌታ ምን አላችሁ? ለዚህ ጌታ ምን አላችሁ? ለዚህ ጌታ ምን አላችሁ? ሃሌሉያ ኢየሱስ አጨብጭቡ ወደታችሁ በደንብ ይሰማ ሃሌሉያ ክብር ስጡት በደንብ እንዲሁ አልወጣም የሚል ሰው እንዲሁ እንደመጣው ሳልጎበኝ ሳልዳሰስ ሳልነካ አልወጣም የሚል ሰው ሃሌሉያ ራሴ ያሻራማ ማማስ ሃሌሉያ ወራማራማ ያማስራባኒ ያማሰባ ሳትነካኛ ልባ ከዚህ ሳትነካ አልባ ከዚህ ይፈውስ ይዳሰኝ እጅህን ይፈውስ ይዳሰኝ እጅህን ይፈውስ ይዳሰኝ ይፈውስ ይዳሰኝ እጅህን ላይ ላዩን ሳይሆን ውስጤን የሚነካው ጥሻውን ውስጠት በፍቅር የሚያጓጓ ሚተከል ተክሎ ሚነቀል ነቅሎ የሚለምል ሚተከል ተክሎ ሚነቀል ነቅሎ የሚለውጠው ስለዚህ ይፈውስ ይዳሰኝ እጅህን ይፈውስ
የዳሰኝ እጅ በሉት ጌታ ጌታ ይፈውስ የዳሰኝ እጅ ይፈውስ የዳሰኝ እጅ ሳትነካኝ አልውጣ ከዚህ ሳትነካኝ አልውጣ ከዚህ ይፈውስ ይዳሰኝ ይፈውስ ላይ ላዩ ጥሻዬ መስጠቴ በፍቅር የሚያበራ ሚነቀል ነግሮ የሚለውጥ እጅ ኢየሱስ ጨምሩለትና ጨምሩለት ጭብጨባ ሃሌሉያ እጅ ጌታ ሃሌሉያ ሃሌሉያ ጭብጨባ ከበገና ጋር ጭብጨባችሁ እስቲ ልላችሁ
ያለ ጭብጨባ ጌታ እያለኝ እኔ ጌታ እያለኝ ጌታ እያለኝ እንዴት ሳላመልክ እውላለሁኝ እውላለሁኝ ውስጤ ይላል ውስጤ ይላል ገና ይላል ገና ውስጤ ይላል ገና ውስጤ ይላል ገና ውስጤ ይላል ገና አስችሎኝ ጌታ ውስጤ ይላል ገና ውስጤ ይላል
መስዋዕት ጨለማዬ በርቶ ያሰምረኛል ለሱ ሲመሽበት ለኔ ንጋት ሆኗል ለኔ ንጋት ሆኗል ለኔ ንጋት ሆኗል ያስለቀሰኝ ጠላት ዛሬ ገና ተስዋዕት እለታ ዘመን ዘመን ዘመን
አንቅሷል ጨለማዬን በርቶ ያሰምረኛል ለሱ ሲመሽበት ለኔ ንጋት ሆኗል ለኔ ንጋት ሲከሰኝ ጠላት ጻድቅን አንቅሷል ዝለል 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 አሁንም ዘመን መጥቶልኛል ዘመን ዝለል ብድግ ብድግ ዘመን 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 ጌታ አሁንም ዘመን መጥቶልኛል ዘመን መጥቶልኛል ዛሬ ሕይወት ያምሮበት ጠዋት ደስታ ሆኗል ውድቀትን ሽንፈቴን ለሚፈልገው ሄዳችሁ ንገር ሳትመጣለሁ ዛሬ ሕይወት ያምሮበታል ለቅሶ ማታ ነበር ጠዋት ደስታ ሆኗል ውድቀትን ሽንፈቴን ለሚፈልገው ሄዳችሁ ንገሩ ለሱ ሲመሽበት ለኔ ንጋት ሆኗል ለኔ ንጋት ሆኗል ለኔ ንጋት ሲከሰኝ ጠላት ጻድቅን አንቅሷል ጨለማዬን በርቶ ያዘምረኛል ለሱ ሲመሽበት ለኔ ንጋት ሆኗል ለኔ ንጋት ሆኗል ለኔ ንጋት ሆኗል ሲከሰኝ ጠላት ጻድቅን አንቅሷል እልልታ ለጌታ ጌታ ጌታ ዘመን መጥቶልኛል ዘመን 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 መጥቶልኛል ዘመን መጥቶልኛል ዘመን መጥቶልኛል ዘመን በቆሰምኩበት ዘመን ፈታ ከፍ ያደረገኝ ደጉ ጌታ መከራዬን ሊያስረሳኝ ቀኑን ለምኜ ባለቀስኩበት ዘመን ፈታ ደግሞ ሊያስቀኝ ደጉ ጌታ መከራዬን ሊያስረሳኝ ዋይ የክብር ዘመን የእልልታ ዘመን የደስታ ዘመን የቅባት ዘመን የከፍታ ዘመን የታለ እልልታ አለ ከፊቴ አለ ከፊቴ ልውጣ ልውረስ ውይ 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 የመጠን ስላለበት ኪዳን በሰማይ የመጠን ስላለበት ኪዳን በሰማይ ርስት እንደሌለ የሐዘን የለቅሶ ዘመንና ባይተዋት ብቸኛ ስትኩራራ በሰው አቆጣጠር ቢመስል የዘገየ እውነተኛ ዳኛ መቀመጫ በሰው አቆጣጠር ቢመስል የዘገየ እውነተኛ ዳኛ ስማ ስማ ጠላቴ ሆይ ስማ በወንጀል ነሳ በጨለማ ብሄድ ጌታ መድኃኒቴ የጠራኝ እግዚአብሔር አይጥልም እንዳልሰማ ያንተን ስብከት ውሸታም ነህ የውሸት አባት ፈጣሪ ለኔ ልታማ እኔም መቀየሚነ ጌታ እኔስ የማምነው እግዚአብሔር ለኔ መጣ እኔስ የማምነው እግዚአብሔር ለኔ መጣ እኔስ የማምነው እግዚአብሔር ለኔ መጣ እኔስ የማምነው
ጭብጨባሽ ማደሪያ ማደሪያ ልባና የማማረረ አልሞላም ብዬ ስሙን ላወድስ ሐዘኔን ጥዬ ቢጎልም እንኳን ወይኑ በለሱ በዚያ ይለካ ጌታ 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 ነው ጌታ ለመስገን ሰላም ሁኔታ ጌታ ጌታ ነው ጌታ ለመስገን ሰላም ሁኔታ የማማረረ አልሞላም ብዬ ስሙን ላወድስ ሐዘኔ ቢጎልም እንኳን ወይኑ በለሱ በዚያ ይለካ ጌታ ነው የማማረረው አልሞላም ብዬ ስሙን ላወድስ ሐዘኔ ቢጎልም እንኳን ወይኑ በለሱ በዚያ ይለካ ጌታ የኔን ነገር የኔን ጉዳይ የያዘልኝ ጌታ የኔን ጉዳይ የያዘልኝ ጌታ እስኪ ለመጨረሻ ሃሌሉያ የማማረረ ስሙን ላወድስ ሐዘኔ ቢጎልም እንኳን ወይኑ በለሱ በዚያ ይለካ ጌታ የማማረረ አልሞላም ብዬ ስሙን ላወድስ ሐዘኔ ቢጎልም እንኳን ወይኑ በለሱ በዚያ ይለካ ሃሌሉያ ጌታ ይባረክ። ሃሌሉያ ሃሌሉያ።
የኛን ነገር የያዘ የኛን ነገር ጀምሮ የጨረሰ ኢየሱስ ነው። ሃሌሉያ። ሲቁጭ ብላችሁ ያለ አንድ ነገር እንድታስቡ ፈልጋለሁ። እግዚአብሔር ከየት ነው ያመጣችሁ? እኔ ያመለክን ውስጥ ይመጣ የነበረው ማርቆስ ምዕራፍ 11 ከቁጥር 1 እስከ 11 ያለው ሐሳብ ነበር። ኢየሱስ ሄደና ማንንም ያልተቀመጠባት አንዲት ውርንጭላ ታገኛላችሁ፣ ታስራለች፣ አምጧት አለና አምጧት ካለ በኋላ ምናልባት እንኳን ቢጠይቋችሁ ይሄንን ኢንፎርሜሽን ስጧቸዋል። ለማስተር ለጌታችን ምን ታደርጋለች? ታስፈልገዋለችና እስቲ ህይወታችሁን እስቲ ላይክ I just want to give you ማንንም ሰው እንዲቆም አልፈልግም። በቃ ማለት ባለንበት ቦታ ላይ አንገቶቻችንን ዝቅ አድርገን ከታሰርንበት ቦታ የፈታንን እግዚአብሔር ህይወት የሰጠንን እግዚአብሔር እስቲ እንድናናግረው ፈልጋለሁ። አንድ ደቂቃ ልሰጣችሁ ፈልጋለሁ። የሆነ ቦታ ታስረን ነበር። የሆነ ቦታ ተቀምጠን ነበር። የሆነ ቦታ ግራ ተጋብተን ነበር። ብራዘር በእውነት በእግዚአብሔር መንፈስ ሆኜ ነው የምነግርህ። የሆነ ስፍራ በአንድ ወቅት ነገር ሁሉ ጨለማ ሆኖብህ ነበር፣ ግን እርሱ አወጣ። አሁን እኔ ስለ መዳና አይደለም እያወራሁ ያለሁት። የሆነ አላልፍ ማይታለፍም ያልከው የሆነ ኃጢአት ሊሆን ይችላል፣ ችግር ሊሆን ይችላል፣ ዲያብሎስ ሊሆን ይችላል፣ ኤኒቲንግ ብቻ የሆነ ነገር የሆነ ስርዓት ውስጥ ነበር። የጤንነት ስርዓት ውስጥ ነበር፣ ፋይናንሻል ስርዓት ውስጥ ነበር፣ የህይወት ስርዓት ውስጥ ነበር። እግዚአብሔር ግን ታስፈልገኛለህ ብሎ ምን አደረገልህ? ጣልቃ ገባለህ። ተፈታ። ሲ ብራዘርስ ኤንድ ሲስተርስ፣ ወንድሞቼና እህቶቼ እግዚአብሔርን እናመስግነው። ተቀምጠን ሳለ አንደበቶቻችንን ከፍተን እግዚአብሔርን እናክብረው። ሃሌሉያ ጄባባ እግዚአብሔርን አክብሩት። እውነት ነው የምላችሁ እግዚአብሔር እንዴት እንደጠራኝ ሳስበው ይደንቀኛል። እግዚአብሔር ከስንት ድቅድቅ ጨለማ እግዚአብሔር ጎትቶ እንዳወጣኝ ሳስበው ይገርመኛል። ወዳጆቼ ይኸው እግዚአብሔር የማይታለፍ የሚመስሉ ቀናቶቼን የማይታለፍ የሚመስሉ ወቅቶቼን እንኳን እግዚአብሔር እስራት ከመሰለኝ ነገር እግዚአብሔር አውጥቶ ህይወት ሰጥቶኝ በቤቱ አቁሞኝ አሳምሮኝ ውበት ሰጥቶኝ ይኸው ብራዘር ላንተም እንደዚህ ነው። ሆፕለስ የሆንክበትን ሰዓት አስታውሶ ያንን ተስፋ የቆረጥክበትን በቃ ዝም ብለህ ታስረ የተቀመ ህይወት ግራ የተጋባበት በቃ ነገር ሁሉ ነገር መላቀጥ የዞረብን ያንን ሰዓት አስታውስና እርሱ ደግሞ ከዛ ውስጥ ያወጣህን ደግሞ ያንን ተአምራዊ አሰራሩን አስብ እስቲ አስታውስና ለእግዚአብሔር ምስጋና አምጣ። ህይወት ተሰጥቷል። ህይወት ተሰጥቷል። ህይወት ተሰጥቷል። ዛሬ ኖረሃል። እሱ ተቀምጦብሃል። ዛሬ ከብራል። የከበርከው ኢየሱስ ስላለ ነው። ኢየሱስ ያንተ ሆኗል። ሃሌሉያ። ኢየሱስ ላንተ ሞቷል። ኢየሱስ ላንተ መዳን ሆኗል። ከኢየሱስ የተነሳ የዘላለም ሕይወት ወርሰሃል። በዘላለም ውስጥ መኖር ጀምረሃል። ሕይወት ተሰጥቶ በዘላለም ውስጥ መኖር ጀምረሃል። ሕይወት ተሰጥቶ በሞት ውስጥ አላልኩም፣ በዘላለም ውስጥ እግዚአብሔር ሆይ እናመሰግናለን። እግዚአብሔር ሆይ እናመሰግናለን። እግዚአብሔር ሆይ እናመሰግናለን። እግዚአብሔር ሆይ እናመሰግናለን። ሕይወት ስለሰጠህ፣ እስትንፋስ ስለሰጠህ፣ የሆነው ባንተ ነው አባባ። ሰዎች እኮ ዛሬ የሚፈልጉንም አንተ ስላለ ካንተ ውጪ ባዶ ነው። ስም እኮ ኖሮን አልነበረም አባባ። የምንረባ መሆንን አልነበረም አባባ። እንዲያውም እኮ ራሳችን መንገድ ሄደን እግዚአብሔር
ስንቅበዘበዝ ነበር። አገኘህ፣ ሕይወት ሰጠህ። አመሰግናለሁ። ስላዳንከኝ አመሰግናለሁ። እስቲ አስባችኋል? ሁላችንም በጸሎት መንፈስ ውስጥ እንድንሆን እፈልጋለሁ። የተሰጣችሁን ሕይወት አስቡት። እኔ በዚህ ሳምንት አንድ ነገር አስብ ነበር። ለአገልጋዮች ለሌሎችም ስልጠናን እየሰጠን ነበርና እንዲህ ይላቸው ነበር። ምድር እኮ የፈለገችን የሆነ ነገር ስላለን ነው አልኳቸው። ባይኖረን ኖሮ ምድርም ትተፋን ነበር አልኳቸው። ይኸውልህ አሁን እኮ በቃ በሰፈር ውስጥ የምትፈልገው፣ በመስሪያ ቤት የምትፈልገው፣ ጸልይልኝ የምትባለው፣ ምናምን የምትባለው እኮ አንተ አውት ስማርት ሆነ ሳይሆን ኢየሱስ ስላለ ሕይወት ስለተሰጠ ነው። ጨው የሆንከው ብርሃን የሆንከው በቃ ምክንያቱም ብርሃን ኢየሱስ። አስበዋል። ጸጋው ሰው አደረገ። ሕይወት በዛለ ሲወቅ ወዳጆቼ እግዚአብሔርን አመስግኑት። ሕይወት ስለተሰጣችሁ እግዚአብሔርን አመስግኑት። ስለተፈታችሁ አሁን በስራት ውስጥ አይደለም ያላችሁ። እዚህ ያለ የእግዚአብሔር ሕዝብ ነፃ የወጣ ሕዝብ ነው። የሆነ የታሰረ አይደለም። ኢየሱስ በሞቱ ሞትን ደግሞ ድል በመንሳቱ ነፃ አውጥቶናል። በማመናችን ልጅ ሆነናል፣ ተደርጎልናል፣ ሕይወት ተሰጥቶናል። እስቲ እግዚአብሔርን በጭብጨባችንና በእልልታችን እናመስግን። የስ ሃሌሉያ ሃሌሉያ። የእግዚአብሔር ስም ብሩክ ይሁን። እስቲ አጠገባችሁ ያለውን ሰው ሕይወት ተሰጥቷል በሉ። በዚህ ደስ ይበል። ይህንንም ደግሞ ከአንተ ማንም አይወስደውም። ምክንያቱም የተሰጠን ሕይወት እንደው ዝም ብሎ አይደለም። አንዳንድ ጊዜ የሰው ጊፍት አንድ ሰው ሲነግረኝ ነበርና አንድ ሰው ጊፍት ሰጠኝና እንትኖች ናቸው ጮኛሞች ናቸውና ጊፍት ተሰጣጡ። ባለፈው ስናወራ ነበር አግኝቻቸውና በጣም አሁን ተጣልተዋልና ወንድየው የሰጠውሽን ስጦታ ሊስት ዘርዝሮ አምጪ ያለ። አቤት ክፋት! ኢየሱስ ግን ሕይወት ሰጥቶ ወድቀህ እንኳን ብትሆን እባክህ ተነስ ይላል። የሰጠውን ሕይወት መልሰህ ስጠኝ አይደል? ያንተ ነው መዳን፣ ያንተ ነው መዳን ተፈጽሟል። እስቲ ለዚህ ለተፈጸመ መዳናችሁ እግዚአብሔርን አመስግኑ። አዋሳ ያለውን አገልግሎታችንን ቤተክርስቲያናችንን ፓስተር የሚያደርግልን በአንድ ወቅት ሞቶ የቀረው ከመቃብርም ያላለፈው ስሙን መጥራት የማልፈልገው የሱ ጉዳይ አስፈጻሚ ነበር አይደል? አሁን ግን ጌታ ከዓመታት በፊት አገኘውና ሕይወትን ሰጠው። ሃሌሉያ! ፓስተር ገድር እስቲ በግርቁም አጨብጭቡለት። ቴንክ ዩ ቬሪ ማች። ጌታ ይባርክ። ቴንክ ዩ። በጣም ትልቅ ስራ አዋሳ ላይ እግዚአብሔር እዛ ባለን አገልግሎትና በሱ ሕይወት ውስጥ ትልቅ ስራ እየሰራ ነው ያለው። እንዲሁም ደግሞ ዛሬ የሚገርማችሁ ነገር ደብረ ዘይት ላይ ስልክ ተደወለልኝ እና በጣም ወንበር ያስፈልገናል እና አማረደን ነበር የደወለልኝ። ወንበር በጣም ያስፈልገናል እና እየበዛን ነው አሉ። ኦፊሻል ሰርቪስ ይመስለኛል ከአንድ ወር በኋላ ኦፊሻሊ ይሄ ምንድነው? ኦፊሻሊ ማለት ምንድነው? በገሃድ ከአንድ ወር በኋላ በገሃድ እዛ ያለው አገልግሎት እውቅና ይሰጠዋል። አጨብጭቡ። እና አሁን እዛ በዚህ ሰዓት ፕሮግራም እየተካሄደ ነው ያለው። የእግዚአብሔር ስም ብሩክ ይሁን። ማክሰኞ ያለን አገልግሎት 9 ሰዓት ነው የሚጀምረው። ስንት ሰዓት ላይ ነው የሚጀምረው? እስቲ 9 ሰዓት በሉ። አረ እስቲ አይሰማኝም? አሁንም አይሰማኝም?
ስለዚህ ከኔ በኋላ እንዲህ በሉ እኔ አይሰማኝም እኮ ብዙ ሰው በቃ አኩርፏል ማለት ነው። እኔ በሉ እኔ ማክሰኞ ዕለት 9 ሰዓት ነው የምመጣው። 12 ሰዓት ላይ አልመጣም። 12 ሰዓት ላይ ብመጣ በሏ 12 ሰዓት ላይ ብመጣ 1 ሰዓት ላይ ፕሮግራሙ ያልቃል። ጌታ ይባረክ። ማስታወቂያ እየተናገርኩ ነው ማለት ነውና 9 ሰዓት ላይ ነው የምንጀምረው። ኦን ታይም እንድትመጡ እናበረታታችኋለን። ምክንያቱም እኛ ውስጥ እግዚአብሔር ያስቀመጠው ትላልቅ ነገር እንዳለ እናምናለን። ምክንያቱም ትልቁ እግዚአብሔር በእኛ ውስጥ ስላለ። ስለዚህ በጊዜ አንፃር መጨረስ ስላለብን እባካችሁ 9 ሰዓት ላይ እንድትመጡ እናሳስባችኋለን። 9 ሰዓት ላይ እንደምትመጡ ደግሞ እናምናለን። ሐሙስ የወጣቶች ጊዜ አለን፣ መደበኛ የወጣቶች አገልግሎት። በዚህ ክረምት እያደረግን ያለነው ነገር ምንድነው? የትምህርትና የኮንሰርት ጊዜ ነው ያለን። ባለፈው ጊዜ ከፓስተር ፍጹም ጋር እግዚአብሔር በጣም ድንቅ ጊዜ ሰጥቶን ነበር። ዘመንን ማወቅ ዘመንን መዋጀት በሚል ርዕስ የፊታችን ሐሙስ ይቀጥላል። አይ ቲንክ ማቲ የፊታችን ሐሙስ ያገለግለናል። ስለዚህ እንዳትቀሩ ልናሳስባችሁ እንወዳለን። እንደ ቤተክርስቲያን ሮብ የእህቶች የጸሎት ጊዜ አለ 11 ሰዓት ላይ። እንደዚሁም ደግሞ ቅዳሜ እንደዚህ አይነት የትምህርትና የአምልኮ ጊዜ አለን። ከዛሬ ጀምሮ ለሚቀጥሉት 3 ሳምንታቶች ይህን ጨምሮ ማለት ነው ህይወትን በዘላለም አንጻር መኖር በሚል ርዕስ ከወንድማችን ማቲ ጋር እግዚአብሔርን እናመልካለን። የእግዚአብሔርን ቃል በመስማት በጣም የሚገርም ትምህርት ነው። ህይወት የሚቀይር ትምህርት ነው። ከዚህ በፊት የእግዚአብሔር መንግስት በሚል ርዕስ ከኔ ጋር እሁድም ማክሰኞም እንዲሁም ቅዳሜ ላይ ስንናገር ነበር። ከዚህ ሐሳብ ጋር አንድ ላይ የሚገናኝ ሐሳብ ነው። ምክንያቱም ዘላለም ውስጥ የእግዚአብሔር መንግስት አለ፣ በህይወት ውስጥ ደግሞ የእግዚአብሔር መንግስት ዜጎች አሉ። ስለዚህ ሰዎችን በመጋበዝ ቅዳሜ ላይ እንድትመጡ እንደዚሁ ቤተክርስቲያን ታሳስባችኋለች። የእግዚአብሔር ስም ብሩክ ይሁን። ብዙ ጊዜ አልወስድም። እንግዲህ በጣም የምንወደውን ወንድማችንን የእግዚአብሔር ልጅ የእግዚአብሔር ሰው ብቻ ሳይሆን የእግዚአብሔር ልጅ ማቲን ወደዚህ ጋብዛለሁ። አጨብጭቡለት። Thank you very much። ሃሌሉያ። እግዚአብሔር መልካም ነው። ምን ነው? እግዚአብሔር መልካም ነው። እኔ ፈላስፋ ጓደኞች አሉኝና ምንም ቢፈላሰፉ በእግዚአብሔር መልካምነት ላይ ግን አይፈላሰፉም። በእውነት እግዚአብሔር መልካም ነው ሲላቸው በትክክል ተመልሷል ይላል። እግዚአብሔር መልካም። እስኪ አሜን አሜን። እስኪ እግዚአብሔር መልካም ነው በሉ ባካችሁ። እስኪ ደግማችሁ በሉ እግዚአብሔር መልካም ነው በሉ። ሃሌሉያ ሃሌሉያ። እኔ በጣም ነው ብዙ ነገር ይገርመኛል። በጣም ብዙ ነገር ይገርመኛልና ብዙ ቦታ ስትሄዱ አንዳንድ ሰዎች ይገጥማቸዋል። listen አሁን ስሙኝ እና የእውነት ልንገራችሁ እጅ ስላላችሁ ብቻ አይደለም የሚሰራው። እጅ ስራ ስለተባለ ነው የሚሰራው። ቃል ስለወጣበት ብቻ ነው የሚሰራው። እኔ ሁለት አይን በትክክል ያላቸው የሚታይ ነገር ግን ማያዩ ሰዎች አሉ። አይን ይህ ስለተባለ ነው የሚያይ። ይሄ ነው። አሜን። ይሁላ ህይወታችን የእግዚአብሔር የቃል ውጤት ነው። ሲሪየስሊ ህይወት የእግዚአብሔር የቃል ውጤት ነው። ማካሲላታ መንፈስ አለ እዚህ ቤት። ህይወት ኑሮ የእግዚአብሔር የቃል ውጤት። በሳይንስ በቀን 259,000 ሰዎች ይሞታሉ በየቀኑ 259,000 ሰዎች ይሞታሉ። ሰዎች የሚሞቱት ምግብ በሙሉ ሲያልቅ ነው። ቤት ውስጥ ያለው ምግብ ሲያልቅ ሰውም ይሞታል። እንደዛ ነው አይደለ? እግዚአብሔር በቃ ስል ብዙ ነገር ያለ ሰው ያበቃ። ታሶ እግዚአብሔር ቀጥል ስል ምንም ባይኖር ይቀጥላል። ዋው ኦኬ። ለሰይጣን ኢየሱስ ያሉን ታስተውሳላችሁ? ሰይጣን አለው ሰው የሚኖረው ከእግዚአብሔር አፍ በሚወጣው ቃል ሁሉ እንጂ
በእንጀራ ብቻ አይኖርም። ምን ማለት ነው? ኑር የሚል ቃል ከሰማይ ከወጣ በኋላ ነው ለካ የምትበላው እንጂ መብላት አይደለም ኑርን የሚያመጣው። ሪሊ? እስኪ ለጌታ ክብር እስኪ አጨብጭቡ በእውነት። ዲቫና ሲካል ራጂያ አንቱዬ ሃሌሉያ። እስኪ እውነቴን ነው። ይሄ ለአንዳንዶቻችሁ መልክ ስለሆነ ነው። እንዲህ በሉ ህይወቴ በሉ እስኪ የእግዚአብሔር የቃሉ ውጤት አለቀ። እዚህ ቤት ክብር አለ። እንዴት ላስተምር ሪካሲ ያላችሁ ራማ ግራ ለገባችሁ እንዴት ሆናለሁ እንዴት አልፋለሁ ለሚባለው አንድ መልስ አለኝ። ህይወታችሁ የአካውንታችሁ ውጤት አይደለም። ህይወታችሁ በቡክ ውስጥ ያለው የብር ውጤት አይደለም። ህይወታችሁ የእግዚአብሔር የቃል ውጤት። ካንቹ አቡ ናሲ እስኪ አሜን። ክብር ሲመጣ እንደዚህ እኮ ነው። በቃ ይከብዳል። ሃሌሉያ። እግዚአብሔር የተባረከ ይሁን። ሃሌሉያ። ይህን ቤተክርስቲያን ደግሞ ማመስገን ፈልጋለሁ። የእውነት ዳንዴን እግዚአብሔር አምላክ ይባርክ። የቤተክርስቲያኑ መስራችና ባለ ራእይ ይህን እድል ስለሰጠኝ ኦልሞስት እዚህ ቤተክርስቲያን እንደ ቸርች ነው ማገለግለው። ምን አስተምራለሁ ወይን ብዬ አልጨነቅም። ፈታ ብዬ ነው ማወራው። ደስ የሚለኝ ነው ማወራው። እግዚአብሔር ቤቴ ሆኗል። እግዚአብሔር አምላክ ይባርካችሁ። ዘማሪዎች በጣም ድንቅ ጊዜ ነበረን። በእውነት በቃ ሚገርም ኪቦርዲስት ነውና እግዚአብሔር አምላክ ይባርካችሁ። ዘመናችሁ የተባረከ ይሁን። በጣም ተባርኪያለሁ። አጭር ጸሎት እንጸልይና ወደ ትምህርታችን እንሄዳለን። ቅዱስ አባት ሆይ እናመሰግናለን። አንተ መልካም አባት ነህ። በጌታ በኢየሱስ ስም ተመስገን። ይህ ጊዜ ደግሞ የተባረከ ጊዜ እንዲሆን ጸልያለሁ። በጌታ በኢየሱስ ሰማያዊ ቃል እንዲለቀቅ ጸልያለሁ። የእያንዳንዱን ሰው ህይወት የሚነካ የሚዳስስ የሚፈውስ ቃሉን ላከ ፈወሳቸው እንደሚል ቃል በጌታ በኢየሱስ የሚፈውሰው ቃል እንዲመጣ ጸልያለሁ። የሚፈውሰው ነፃ የሚያወጣው እስራትን ሁሉ የሚበጥሰው የቃል ኃይል ሰማያትን የፈጠረው ምድርን የሰራው የቃል ጉልበት እኛን ሁላችን የሰራው የቃል ኃይል እንዲለቀቅ በኢየሱስ ስም ጸልያለሁ። የዘላለም አባቶ ቃል ያለ መከልከል ይለቀቅ። ሁሉም ለክብር ይሁን። ምንም አይነት ክብር እዚህ ቤት በተገለጠ ጊዜ ማንም የክብር ተካፋይ ይሁን። ሙሉ ክብር ላንተ ለእግዚአብሔር ብቻ ይሁን። እናመሰግናለን። ለእግዚአብሔር ክብር እስኪያጨብጭቡ ሃሌሉያ። እግዚአብሔር መልካም ነው። መቼም የሚጠራጠር ሰው ካለ አብኖርማል ነው በእግዚአብሔር መልካምነት ላይ። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ሁላችን የምናውቀው ቃል ነው። እኔ በጣም ሰዎች የሚያውቁትን ቃል ደግሞ ማስተማር ነው የምወደው። ዛሬ ይሄን ደግሞ እግዚአብሔር አዲስ አድርጎ ይገልጥላችኋል። ተከታታይ ለ3 ሳምንታት የምንማረው ከዛሬ ጨምሮ ህይወትን ከዘላለም አንፃር መኖር፣ ህይወትን ከዘላለም አንፃር መኖር በሚል ርዕስ አብረን እንካፈላለን። የእግዚአብሔር ጸጋ ይረዳናል። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ አንድ ቃል አንብብላችሁ ሁላችሁም ስለምታውቁ በአፍ ስለምትሉ ነገላ አንብብላችሁ። በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ይህ የታመነ የእግዚአብሔር ቃል ነው። ከዚህ ነው የሚጀምረው። እንግዲያውስ እዚህ ውስጥ በጣም የምወዳቸውን ተርሞች ልንገራችሁ። አንደኛው እንዲሁ የሚለው ነው። 3:16 ላይ አግኝታችኋል። በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። እንዲሁ ምንድነው? እንዲሁ እንዲሁ የሚባል አማርኛ እኛ ሰምቼ አላውቅም። እንዲሁ በባይብል ውስጥ ነው ያለው አይደል? እንዲሁ ደግሞ እንዲሁ ወዷልና። እንዲሁ ማለት ያለ ምክንያት ማለት ነው። እንዲሁ አሁን ለእግዚአብሔር ቆይ ለምንድን ነው የወደድከኝ ምናምን ብትለው እንዲሁ ምን ማለት ነው? ያለ ምክንያት። እኔ በእግዚአብሔር ለመወደድ ምን ምክንያት የለኝም። አፍ ናሪዝን ምንም ማለት ነው። እግዚአብሔርም እኔን እንዲወድ ምን ምክንያት የለው። እንዲሁ መልሱ እንዲሁ ነው። አሹ
እስኪ አሹ በሉ። እሰይ ማለት ነው። እንዲሁ እስኪ እንዲሁ በሉ ባካችን። እስኪ እንደገና እንዲሁ በጣም የሚገርማችሁ እግዚአብሔር ብቻ ነው እንዲሁ የሚወድ ብቻ። ሰዎችን ለምን ይወደድከኝ ብትሉ ማአት ሪዝን አላችሁ፣ ብዙ ምክንያት። አንደኛ በጣም ትውት ሰው ነህ፣ ሁለተኛ በጣም ለሰው ታስባለህ፣ ሶስተኛ ውይ ደግሞ ደግነት እኮ ብዙ ነገር ይዘረዝራል። የወደዱበት ምክንያት አላቸው ነው። ያንን ምክንያት ደግሞ በአንተ ላይ ባያዩ ያቆማሉ። ምክንያት አጥተዋል፣ ምክንያቱ ጠፍቷል። ከዚህ በኋላ ልወድ አልችልም። እግዚአብሔር እንዲሁ ወደደ ማለት አንዴ ሲወድ ለዘላለም የወደደ ማለት። ምክንያቱም በመሃል ላይ ምክንያት ሲያገኝ እንዲህ ነህ አንተ አላወኩም ለማለት አይደለማ፣ እንዲህ ነው። እስኪ አሜን። በጣም የሚገርም ስፒሪት አለ ለማስተማር እዚህ ጋር። እንዲሁ ያለ ምክንያት ወዶሃል፣ ምንም ማድረግ አትችልም። ግራ የሚገባ ፍቅር ማለት የእግዚአብሔር ፍቅር ነው። ምክንያት የሌለው ፍቅር። መጽሐፍ እንዲህ ይላል፣ የወደዳቸውን እስከ መጨረሻ ወደዳቸው። ኦሆ ለካስ እግዚአብሔር ልስን መስከረም ላይ ሲወድ ጳጉሜን ጭምር ጠቅልሎ ነው የወደደ። በመሃል ሐምሌ ላይ፣ ናሴ ላይ፣ ታኅሳስ ላይ ልታሳዝነው ትችላለህ፣ ልትበድለው ትችላለህ፣ ብዙ ነገር ልታረግ ትችላለህ። ፍቅሩ መስከረም አንድ ላይ ነው ያለቀው። የወደዳቸውን ማሲላ እስከ መጨረሻው ወደዳቸው። እንዲሁ እስኪ እንዲሁ በሉ ባካችሁን፣ እስኪ በሉ ባካችሁን፣ እንዲሁ ያለ ምክንያት ወደ በምክንያት አጥላ የሚባለው እኮ ለዚህ ነው። ያለ ምክንያት ወዶ እንዴት በምክንያት ነው የሚጠላ? መጀመሪያም ያለ ምክንያት ነው። መወደድ ይቀጥላል። አሜን። እስኪ መወደድ ይቀጥላል በሉ። ምንም ማድረግ አትችልም። ባይዘው አይ በቃ መወደድ እዚህ ጋር ይብቃ ምናምን ብትል አይሰማም ሰማይ። እንዲሁ ነው የወደደ። የመጀመሪያው እንዲሁ ነው። ሌላ በጣም የምወደው ተርም አንድያ ማለት በጣም የሚገርም እኮ ነው። አንድያ ማለት ቀዳምም ተከታይ የለም ማለት ነው። አንድያ ልጁን ማለት ቀዳምም የለም ተከታይም የለም። እግዚአብሔር መኪና ቢሰጥ አንድ መኪና ነው የሰጠ እንጂ አንድያ መኪና አይደለም። አንድያ መኪና በምድር ላይ የለም። አንድያ ልጅ ነው ያለው። ያም የናዝሬቱ ኢየሱስ ነው። አንድያ እስኪ አንድያ በሉ። አንድያ እስኪ በሉ ባካችሁን። አንድያ በሉ ባካችሁን። አንድያ ዋካሺታ እስኪ አንድያ ባካችን። አንድያ ቀዳምም ተከታይ የሌለው ብቸኛው ልጅ የናዝሬቱ ኢየሱስ። መጽሐፍ እንዲህ ይላል አንድያ ልጁን እስኪሰጥ ድረስ። ኦኬ እግዚአብሔር ለካ አንድ ልጁን አይደለም የሰጠው፣ አንድያ ልጅ ነው የሰጠው። በሌላ በመባል ተቃለ ማርቆስ፣ ከበደ፣ አስራት፣ ኢየሱስ ምናምን እያለ ከ10 ልጆች ኢየሱስ የሚባሉ ልጅ አይደለም የሰጠ። ይሄ ነው አንድ ልጅ የሚባለው። ከ10 አንዱን ነው የሰጠ። እግዚአብሔር አንድያ ነው የሰጠ። ቀዳሚም የለም ተከታይም የለም። አንድያ አሹ እስኪ አሹ አሉ። እስኪ አንድያ እስኪ እንደገና አንድያ። በጣም ነው የሚገርመው። ለካስ አንድያ ልጁን እስኪሰጥ አንተን ወደዋል። ይኸውልህ አንድያ ሸሚዝ የሚሰጥ ሰው የለም። ሲጀመር አንድያ ሸሚዝ የለም። አንድ ሸሚዝ ነው ያለው። ምክንያቱም ከዛ ሸሚዝ ሚሻልም አለ ሚከተልም አለ። አንድያ ሸሚዝ የለም። አንድያ ጫማ የለም። አንድያ ቤት የለም። አንድ ቤት ነው ያለው። አንድያ ልጅ ነው ያለው። አንድያ
ማይ ጎድነስ ይሄ ቃል እኮ ፓወርፉል። አንድያ ልጁን እስኪሰጥ ድረስ ወዶሃል። በነገራችን ላይ የመወደድ ጥያቄ ሲመጣ ኦሮሮሮሮ ሰይጣን ሆይ ስማ፣ አንድያ በሉ። አንድያውን ነው የሰጠኝ። አንድያውን፣ አንዱን ሳይሆን አንድያውን ነው የሰጠኝ። ብቸኛውን ነው የሰጠኝ። ተከታይ የሌለው ቀዳሚም የሌለው አንድያ። ማይ ጋድ። ከዛ በኋላ በጣም የሚገርመኝ ቃል ደግሞ በርሱ የሚለው ነው። በርሱ ልሰን እግዚአብሔር የዘላለምን ሕይወት ከክርስቶስ ውጭ አያውቅም በፍጹም። በርሱ የሚያምን ነው የሚለው ወዲያው ነው። በማን? በኢየሱስ ክርስቶስ የሚያምን በርሱ። ኢየሱስ ክርስቶስ ከሌለበት ምንም ብታረግ ሰማይ አያውቅም። በእውነት መጽሐፍ ቅዱስ ፖይንት አውት አድርጎ የሚያወራው በርሱ በክርስቶስ ኢየሱስ ይላል። የሚያምን ሁሉ የዘላለም ሕይወት። ኦኬ። ስለዚህ የዘላለም ሕይወት የሚባለው አይዲያ ማውራት የምንችለው በርሱ ነው፣ በክርስቶስ ኢየሱስ። ኢየሱስ ክርስቶስ ካልተነሳ የዘላለም ሕይወት ምንም አይነሳ የለም፣ በምንም በምንም። ዋው! እስኪ በርሱ በሉ ባካችን። እስኪ እንደገና በርሱ በክርስቶስ ኢየሱስ። ከዛ በኋላ ያለ ጥርጥር ኢየሱስን ካነሳ በኋላ ኢየሱስን ከጠራ በኋላ መጽሐፍ ቅዱስ ኮራ ብሎ ነው ስለ ዘላለም ሕይወት የሚያወራው። ኦኬ ኢየሱስ ተጠራ፣ በቃ የዘላለም ሕይወት ይወራ። ምክንያቱም የዘላለም ሕይወት የሚሰጠው ራሱ ስለሆነ ኢየሱስ ስለሆነ። ከዛ በኋላ በጣም ደግሞ የሚገርመው ቃል ሁሉ። ኦኬ ለካስ ኢየሱስን ካመነ መጽሐፍ ቅዱስ ዘሩን አነሳ፣ የትምህርት ዕውቀቱን አነሳ፣ ጓዳውን አነሳ፣ ሁሉን ነው የሚያነሳው። ዋናው ኢየሱስ ይኖረው። በርሱ የሚያምን ስንቱ? እስኪ ሁሉ። እስኪ በሉ ባካችን ሁሉ፣ ምንም ሳይቀር ጩጫው ትልቁ ምናምን ምንም፣ ብቻ ኢየሱስ ይነሳና ወዲያውን የሚከተለው ሁሉ። እስኪ አሜን። ወደ ማስተምረው ርዕስ ገብቻለሁ። በርሱ የሚያምን ሁሉ ካለ በኋላ የዘላለም ሕይወት። this is my point። የዘላለም ሕይወት ምንድን ነው? የዘላለም ሕይወት ታዲያ ይህንን ነው እንግዲህ 3 ሳምንት የምንማረው። ምንድን ነው የዘላለም ሕይወት? በደንብ ስሙኝ። አሁን ሃሌሉያ ኦን ታይም ጨርሳለሁ። ትምህርት የእግዚአብሔር ቃል ስለማያልቅ ባለፈው ነግሬያቸዋለሁ። የእግዚአብሔር ቃል ጨርሳለሁ የሚል ሐሳብም ገብቶብኝ አቅም ለወደፊትም አይገባኝም። እንደማያልቅ ገብቶኛል። ሰዓት ሲያልቅ አበቃል። ዮሐንስ ወንጌል ምዕራፍ 17 ከቁጥር 3 እንዴት ደስ ይላል። እኔ ባይዘው እዚህ ቤት ሲመጣ ክብር አለ። የእውነት ነው የሚላችሁ። እዚህ ቤት ክብር አለ በሉ እስቲ። ምንም ማድረግ አትችሉም። ቃል በተለይ መንገድ ነው እዚህ ቤት የሚበራው። ክብር አለ። የእውነት ነው የሚለው 17:3 ላይ እንዲህ ይላል፣ እውነተኛ አምላክ ብቻ የሆንክ አንተን የላከነውም ኢየሱስ ክርስቶስን ያውቁ ዘንድ ይቺ የዘላለም ሕይወት ናት። እንደገና አነባለሁ። እውነተኛ አምላክ ብቻ የሆንክ አንተን የላከነውም ኢየሱስ ክርስቶስን ያውቁ ዘንድ ይቺ የዘላለም ሕይወት ናት። እንዴት ዲፋይል እንዳደረገው ይገርመኝ። በዚህ ቦታ ላይ ኢየሱስ ክርስቶስ ይጸልይ ነው ይሄን የጸለየው። እውነተኛ አምላክ የሆንከው አንተን ይልና የላከውንም እንዲያውቁ ይልና ይሄ ነው የዘላለም ሕይወት አለ። በቃ አው በቃ ኦ ዋው! እውነተኛ አምላክ የሆንከውን አንተን የላከውንም ማንን? ኢየሱስ ክርስቶስን ያውቁ ዘንድ ይቺ ይልና የዘላለም ሕይወት ናት። ኢየሱስ ክርስቶስ ዲፋይን ባረገው መሰረት የዘላለም ሕይወት ማለት እግዚአብሔርን ማወቅ ወይም የዘላለም ሕይወት ማለት የራሱ የእግዚአብሔር ሕይወት። የዘላለም ሕይወት አለ ስትሉ የሱ የራሱ ሕይወት ነው ያላችሁ፣ የእግዚአብሔር ሕይወት
በደንብ አሳቸዋል። የእግዚአብሔር ህይወት አለኝ። አይገርምም? ስለዚህ በሰማይ የዘላለም ህይወት አለኝ ምናምን ሲል የእግዚአብሔር ህይወት ነው ያለኝ በሰማይ። በምድር ላይ ኢየሱስ አሁን በእኔ የሚያምን ቢኖር የዘላለም ህይወት አለው አለ ነው አሁን። ስለዚህ አሁን በእርሱ የሚያምን የዘላለም ህይወት ማለት የራሱ ምን አለው? ህይወት አለው። ስለዚህ ሰው በክርስቶስ ሲያምን ሃይማኖት አይደለም የሚቀይረው፣ ህይወት ነው የሚካፈለው። ለስን አሳያቸዋል። ጳውሎስ አሳዳጅ ነበርኩ ይላል። አሳዳጅ የነበረው አንድ ህይወት ሰጪ ጋር ደማስቆ ላይ ተገናኘና ህይወት ሲካፈል ተቃራኒ ሆነበት፣ ተሳዳጅ ሆነ። ኦኬ አሳዳጁን ተሳዳጅ ያደርገው ምንድነው ሲባል የህይወት ለውጥ ህይወት ነው የተካፈለው። የኢየሱስን ህይወት ሲካፈል አሳዳጅ የነበረው ተለወጠና በምድር ላይ ህይወቱን መኖር ጀመረ፣ መሰደድ ጀመረ፣ ህይወቱን ተካፈለ። ኦኬ ሰዎችን ያሳስር የነበረው ገዳይ የነበረው አሁን ደግሞ ስለ ወንጌል መገደል ጀመረ። ኦኬ ምን ነክቶት ነው? ህይወትን የተካፈለው የራሱን የኢየሱስን ህይወት ተካፈለ። አሁን ምን አለው? የዘላለም ህይወት አለው አሁን። ህይወቱን ተካፍሏል። አሜን። የዘላለም ህይወት የራሱ የእግዚአብሔር ህይወት ነው። በጣም ደስ የሚሉን ኃጢያቶች ድሮ አሁን ደግሞ ይገሙናል። በጌታ በኢየሱስ ነው የምንለው። ምንድን የነካስ ሲባል ለካስ ህይወት ነው የገባው። ህይወት ውስጣችን ሲገባ ህይወትን ስንካፈል የህይወት ለውጥ ነው የሚሆነው። ምንም ማድረጋችን በነገራችን ላይ እንደ ድሮ መሆናችሁ ብትፈልጉ ስልጠና ብትወስዷችሁ፣ ምክንያቱም የህይወት ለውጥ በህይወታችሁ ሆኗል። የዘላለም ህይወት። ሃሌሉያ። ለስን አሁን በደንብ ስሙ። በጣም ደስ የሚል ቃል አለ። የዘላለም ህይወት የድካሚ ውጤት አይደለም። በእውነት በጣም የሚገርመው ደግሞ እሱ የዘላለም ህይወት በቃ ማስተርሲ ምናምን ኦክስፎርድ ዩኒቨርሲቲ ሲሰራ አይደለም የሚሰጥ። በጣም ነው የሚገርመው። የዘላለም ህይወት ሮጠ አይደለም የምታገኘው። የዘላለም ህይወት ስጦታ። የሚገርመው ደግሞ እሱ ነው። የዘላለም ህይወት ደግሞ ስጦታ ነው፣ ግፍት ነው። እግዚአብሔር በጣም ስለወደደ በሰማይ ላይ እናንተ ወዳችኋለሁ አይደለም ያለ። ሲሪየስሊ እግዚአብሔር ከሰማይ ምናምን ደስ የሚል ቀይ አበባ አይደለም የላከልህ፣ ወዳችኋለሁ አይደለም ያለ። እግዚአብሔር በጣም ስለወደደን ያረገው ስጦታ አለኝ አለ። ማር ኤቲያቫ ባካችሁ እስኪ ሮሜ እናውጣ። ሮሜ 6:23 እንዴት የሚገርም ነው። ሃሌሉያ። ሮሜ ምዕራፍ 6 ከቁጥር 23 የኃጢአት ደሞዝ ሞት ነውና የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ህይወት ነው። እግዚአብሔር በሰማይ ሆኖ ሲመለከት ለእያንዳንዱ ሰው ደሞዝ ተዘጋጅቷል። ምክንያቱም እያንዳንዱ ሰው ለሰራው ስራ ደሞዝ ያስፈልገዋል። እውነት ነው። ከዛ ለከበደ ሞት ምን አይነት ሞት አቀል? የዘላለም ሞት። የኃጢአት ደሞዝ ምንድነው ይላል? ሞት ነው ይላል። ለእንትና ሞት፣ ለፍቅሩ፣ ለይስዬ፣ ለዳንዴ፣ ለኔ በሰማይ እግዚአብሔር ሲመለከት ሞት ደሞዛችን የተዘጋጀው። እግዚአብሔር በሰማይ አሰበን፣ አይ ደሞዝ ይቀየራል። ደሞዝ መቀየር አለበት። ይሄን ደሞዝማ ለልጆች አላረግም እንዴ አላረግም፣ ደሞዛቸው ይቀየር። እግዚአብሔር ደሞዝን አይደለም የጨመረልን፣ ደሞዝን የቀየረልን። እስኪ ለእግዚአብሔር ክብር አጨብጭቡ ባካችሁ። ይቀየር አለ። ማይ ጋድነስ። እሺ ይቀየር ብሎ ሰማይ ሲወስን ደሞዛችን እንዲቀየር፣ ምክንያቱም አይመጥንም አለ እግዚአብሔር። ይሄን ደሞዝ ማልሰጣቸው ማለት ደሞዝ ይቀየር ተባለ። እሺ ደሞዝ እንዲቀየር ምን መደረግ አለበት ሲባል ይህን ደሞዝ መቀየር የሚችል የሰው ሁኔታ የለም።
ይህን ደሞዝ መቀየር የሚችል የሰው ስራ የለም። ይህ ደሞዝ ስጦታ ይሁን ተባለ። ደሞዝ ምን ይሁን? ስጦታ ይሁን። ከዛ በኋላ ሰማይ እንዲያወራ ስጦታው ደግሞ የሚደርሰው በአንድ እንግዳ ምክንያት ነው፣ በአንድ እንግዳ በኩል ነው። ስጦታ ሲሰጥ የሚሰጥ አካል አለ እና አንድ እንግዳ ደግሞ መጋበዝ አለበት ወደ ምድር ያንን ስጦታ የሚያደርስ ለሰዎች። መጽሐፍ እንደው ታውቃለህ ያንን እንግዳ ኢየሱስ ክርስቶስ ይላል። የኃጢአት ደሞዝ ሞት ነው ሌላ በጌታችን በኢየሱስ ክርስቶስ የተሰጠን የጸጋ ስጦታ ግን ይላል። ስጦታውን ሰጪው አለ እዛ ጋር። የኃጢአት ደሞዝ ሞት ነውና የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን። ይህ ስጦታ የሚደርሰው በክርስቶስ ኢየሱስ በኩል ነው። ኦኬ ስጦታ ነው። አዎን እኔ በጣም ብዙ ሰው እኮ ሚስ የሚያደርገው የዘላለም ሕይወት ስጦታ መሆኑ ነው። ያቀለለው ሁሉ እሱ ነው። እንዴ ስጦታ ይሆናል? ምንድን ነው የምታደርገው? ደክሜ ነው ማገኘው። አይገኝም። ሰማይ ስጦታ ካለ ስጦታ ነው። ምንም ማድረጋችን። እግዚአብሔር እንዲህ አለ፣ ይህ አለ የዘላለም ሕይወት ግፍት ነው አለ። ስጦታ ነው። እስኪ እጆቻችን ከፍ አድርጎ ባካችን። የዘላለም ሕይወት በሉ ስጦታ ነው እንጂ የድካሜ ውጤት አይደለም። አይደለም እሱ አይደል ሚስ ያደረጉት ብዙዎቹ። እንዴ መጾም አለብኝ ብዙ ቀን በዛ አይደለም መንገዱ። በቃ መብላት የለብኝም ምግብ አይደለም። የዘላለም ሕይወት ስጦታ ነው። አለቀ። ዋካሲላ እግዚአብሔር በጣም ስለወደደ የሰጠ አንድ ስጦታ አለ። በእውነት እጅግ በጣም ስለወደደኝ ስጦታ አዘጋጀልኝ በሰማይ። ይህም ስጦታ የራሱ ሕይወት ስጦታ። በጣም የሚገርመው ነገር የማናችንም ስጦታ እኛን ነው የሚያክለው። የማናችንም ስጦታ። አንድ የ5 ዓመት ሕፃን ልጅ ስጦታ አለኝ ብልህ እንዲህ ትላለህ። ዋው በቃ ዛሬ በቃ 100,000 ብር ሊሰጠኝ ነው ምናምን ትላለህ። የ5 ዓመት ሕፃን ልጅ 100,000 ብር ከየት ነው የሚያመጣው? ስለዚህ ትገምታለህ። ምን ሊሰጠኝ ነው? በቃ ማስቲካ ሊሰጠኝ ነው መቼ ምናምን ትላለህ። ገብቶሃል? ስጦታው እሱ ነው የሚያክል። ምን ሊሰጠኝ ነው ምናምን በቃ ቾኮሌት ይመስለኛል ቢበዛ። እስኪ ማጂ አሁን የኢትዮጵያ ጠቅላይ ሚኒስትር ደውሎ ስጦታ አለኝ አዘጋጅቼልሃለሁ ብልህ ትተኛለህ? አትተኛም። ወይኔ እየደወልክ እንትና በእናትህ እኮ ዛሬ እኮ እንትና ደወለ ለምን ስጦታ አዘጋጅቶ ሰው ሁሉ ሌሊት ሁሉ አትተኛም። ምክንያቱም ስጦታው እሱ ነው የሚያክለው። ታሶ እሱ ስለሚያክል በቃ ምንድን ያዘጋጅልኝ ሰርፕራይዝ ምንድነው? እስኪ እንጸልይ ምን እንደሆነ ጌታ እንዲገልጥ እስኪ ምናምን ሁሉ ትላለህ። ነቢያቶች ሰብስብ ሃሌሉያ ምንድን ያዘጋጅልኝ? እሱ ስለሚያክል እግዚአብሔር ስጦታው እሱን ያክላል። ምን እንደው ታውቃለህ? የእውነት እሱን የሚያክል ስጦታ በመጽሐፍ ቅዱስ የተገለጠው የዘላለም ሕይወት ነው። እግዚአብሔርን ራሱን የሚያክል ስጦታ በመጽሐፍ ቅዱስ ምንም የለም። ምንም። በጣም የሚገርማችሁ እግዚአብሔር ከሞት ቢያስነሳ ከሊትራሊ ሞት ከስጋዊ ሞት ቢያስነሳ እሱ እግዚአብሔርን አክልም ተመልሰህ ትሞታለህ። አልያዘር ከሞት ተነስቷል። አሁን አለ እስራኤል እለ ሞቷል እኮ አልያዘር የለም። ትልቁ ሚራክል የዘላለም ሕይወት ዱካንት ኦሱ ዛሬ ግሎሪ አለ። እስኪ አሜን አሜን። ይሄ ከምድር ጋር የሚያገናኝ ወንጌል እኔ አይገባኝም። እግዚአብሔር ብሌስ ያደርጋል አሳያችኋለሁ። ነገር ግን ትልቁ የእግዚአብሔር ትኩረት ስጦታው ነው። ትልቁ የእግዚአብሔር ትኩረት የዘላለም ሕይወት። ሃሌሉያ ሃሌሉያ። አንድ በጣም ወዱ ጻፊ ያለ ሪክ ዋረን ፐርፐስ ድሪቭን ላይፍ የሚለውን ጽፏል እና እንዲህ ይላል፣ እግዚአብሔር በምድር ያስቀመጠ ሰማይ እንድትለማመድ ነው ይላል። ከዛ ያንን ሐሳብ ይወስድና ቢሊ ግራም እንዲህ ይላል፣ ኦ ቆይ ሌባ ለምንድን ነው መንግስተ ሰማያት የማይገባው ታውቃለህ? ይልና ሱቅ የለም ከየት ነው የሚሰርቀው ይላል። ስለዚህ
ሰማይ ላይ በሌለው ነገር እዚህ የሚፍጨረቀር ከሆነ ሰማይ ላይ ምንም ስራ የለውም ሰውየው። ስለዚህ ባይገባ ነው የሚሻለው። ሰማይን በትክክል አልተለማመደም ይላል። ተሳዳቢ ለምንድን ነው መንግስተ ሰማያት የማይገባው ይልና ከማጋል ሊሳደብ ነው የሚገባው ይላል። የሆነ ስራ እኮ ነው የሚያጣው። አንድ ኃይለኛ ተሳዳቢ ሰው ሰማይ ሄዶ ምንድን ነው የሚሰራው? ምንም ስራ የለውም። ዝሙተኛ መጽሐፍ ቅዱስ ሰውየው ነው የሚለው ዝሙተኛ ለምንድን ነው ሰማይ የማይገባው ይልና ከማጋል ዘሙት የሚገባው ይላል። ስራ የለውም። እግዚአብሔርን በትክክል እንደ አምላክነቱ መጠን የሚያመልኩ ኢየሱስን እንደ ግል አዳኝ አድርገው የተቀበሉ በኢየሱስ ደም የተዋጁ ንጹህ የሆኑ እንዲገቡ የተፈቀደላቸው ሰማይ በሙሉ የሞላው በእነሱ ነው ይላል። ኦኬ። ስለዚህ በሰማይ ያለውን ህይወት በምድር ምን መሆን አለብን? የእግዚአብሔር ህይወት ስለሆነ መናመዳል ኤክሰርሳይዝ ማድረግ አለ። የእግዚአብሔርን ህይወት እኔ በጣም ኳስ ብዙ ባላይም ደስ ይለኛል። ዋናው ሜዳ ላይ ከመውጣታቸው በፊት ትሬኒንግ ቦታ አላቸው። ትሬኒንግ ቦታ ላይ በትክክል ኳስን የማይመታ ሰው እዛም አይመታም። ስለዚህ አሰልጣኙ ውይ አንተ አትግባ ይላል። ትንሽ እዚህም በትክክል እየመታ አይደለም እዛም እንዲሁ ስለሆንክ አሰልጣኙ ምልመናው የሚጨርሰው የት እንደው ታውቃለህ? ትሬኒንግ ቦታ ላይ በትክክል ማይሮጥ ከሆነ አይ አንተ እዛም አትሮጥም ይላል። እዛም ስለማትሮጥ እዚህ ቢቀርብ ነው የሚሻለው ሰዎች ሁሉ ከሚያዩ እዛ ትሬኒንግ ለሰን አንድ ህፃን ልጅ በእናቱ ማህፀን ውስጥ 9 ወር ይቆያል። 9 ወር የልጁ መጨረሻ ነው አይደለም፣ መዘጋጃ ነው እንጂ ከተወለደ በኋላ ምግብ ያስፈልጋል። ኦኬ። ስለዚህ ምን ያስፈልጋል? አፍ። እዛ አፍ ነው የሚጨርሰው። ከተወለደ በኋላ መራመድ አለበት። ስለዚህ ምን ያስፈልጋል? እግር ያስፈልጋል። እግር እዛ ነው የሚያወጣው። እዚህ በጣም የሚገራርሙ የሚታዩ ነገሮች አሉ። ምን ያስፈልጋል? አይን ያስፈልጋል። ኦኬ። እዛ ጨርሶ አንድ ህፃን ላይ የሚወለደው በጣም ይገርማው እዚህ ለመኖር የሚያበቃው ነገር ሁሉ ሲጨርስ 9 ወር ማለት ልጁ በምድር ላይ ከተወለደ በኋላ የሚያስፈልጉ አስፈላጊ ነገሮች አለቁ ማለት ነው። ልጁም ድብ አለ ማለት ነው። የእውነት እግዚአብሔር በምድር ላይ ያስቀመጠ ለምንድን ነው ታውቃለህ? ሰማይ እንድትለማመድ ኤክሰርሳይዝ እንድታደርግ እንድትለማመድ ለሰማይ የሚያበቁ ነገሮች ሁሉ ሲጨርስ ሰማይ ይወስዳል። ጨርሳላ። የዝግጅት ጊዜ ነው እና ጻፊው እንዲህ ይላል once upon a time your heart will stop beating that is the end of your body but it is the starting point of ይላል። አንድ ቀን ልባችሁ ምቱን ያቆማል ይላል። ያ የስጋ መጨረሻ ነው፣ ያንተ ግን መጀመሪያ ቀን ነው። happy birthday to eternity እስኪ አሜን ባካችን፣ አሜን። ይኸውልህ ሰማይ መልካም ልደት የሚዘምረው መቼ ነው ታውቃለህ? የሞትክ ቀን ለሰማይ ነው የተወለድከው። የመጀመሪያ ቀን እኮ ነው። ዲቫሳ እስኪ ለእግዚአብሔር ክብር አጨብጭቡ ባካችሁ። ምንም ሳላስተምር 2 ሰዓት ሊሞላ ነው። እኔ በሰዓት ጨርሳለሁ። 3 ሳምንት ስላለ አይደል እንዴ? የተወደድክ ተባረክልኝ። በጣም ደግሞ የሚገርም ፖይንት ላሳያችሁ። በጣም የሚገርም ውይ ሃሌሉያ። ከእግዚአብሔር ቃል በላይ ምን አለ? እኛ ይኸውላችሁ ትልቁ ፖይንት እግዚአብሔር ህይወታችንን ከዘላለም አንፃር ነው የሚያየው ነው ፖይንቴ። እኛ ህይወታችንን ከዘላለም አንፃር አየን አላየን፣ ሰማይ ህይወታችንን የሚያየው ከዘላለም አንፃር። በጣም የሚገርመው ማለት እኛ ህይወታችንን ከዘላለም አንፃር አየን አላየን፣ ብናይ መልካም ነው በጣም ብናይ ባናይ ግን እግዚአብሔር ህይወታችንን የሚያየው ከዘላለም አንፃር። ዛሬ የጥያቄዎቻችሁን መልስ ሁሉ እነግራችኋለሁ። ዛሬ እግዚአብሔር ለምን እንዳልመለሰ እስኪ ሁላችሁም ሐዋርያ ሥራ ምዕራፍ 7 አውጡ። ሐዋርያ ሥራ ምዕራፍ 7
ከቁጥር 54 7:54 ላይ ይህን በሰሙ ጊዜ በልባቸው በጣም ተቆጡ፣ ጥርሳቸውንም አፋጩበት። መንፈስ ቅዱስንም ተሞልቶ ወደ ሰማይ ትኩር ብሎ ሲመለከት የእግዚአብሔርን ክብር ኢየሱስንም በእግዚአብሔር ቀኝ ቆሞ አየና እነሆ ሰማያት ተከፍተው የሰው ልጅን በእግዚአብሔር ቀኝ ቆሞ አያለው አለ። በታላቅ ድምፅም እየጮሁ ጆሮአቸውን ደፈኑ፣ በአንድ ልብም ሆነው ወደ እርሱ ሮጡ። ከከተማው ወደ ውጪ አውጥተው ወገሩት። ምስክሮችም ልብሳቸውን ሳውል በሚሉት በአንድ ጎበዝ እግር አጠገብ አኖሩ። እስጢፋኖስም ጌታ ኢየሱስ ሆይ ነፍስን ተቀበል ብሎ ሲጠራ ይወግሩት ነበር። ተንበርክኮም ጌታ ሆይ ይህን ኃጢአት አትቁጠርባቸው ብሎ በታላቅ ድምፅ ጮኸ። ይህንም ብሎ አንቀላፋ። በጣም የሚገርም ቃል ነው። ይህን በደንብ ልናገርና ልጨርስ የዛሬው። እስጢፋኖስ ስለ ኢየሱስ ክርስቶስ የመሰከረበት ቦታ ነው። በድፍረቱ እናንተ እንዲህ እርሱ ግን ምናምን እያለ ስለ ኢየሱስ ዲቴል ኢንፎርሜሽን ነው የሚሰጠው። ህዝቡ ግን ይላል በጣም ይህን በሰሙ ጊዜ 54 ላይ ይህን በሰሙ ጊዜ በልባቸው በጣም ተቆጡ፣ ጥርሳቸውን ማፋጩበት። ምን ሊያደርጉት? ሊገሉት። በደንብ አንብቡ። በጣም የሚገርም ፖይንት ላሳችሁ። እስጢፋኖስ ሲወገር እግዚአብሔር በሰማይ እንዴ ልጄ እየተወገረ ነው፣ ማን ገብርኤል ሚካኤል ቶሎ ሂዱ ምናምን አይደለም ያለው። እስጢፍ እየተወገረ ነው። መጽሐፍ ምን እንደምን ታውቃላችሁ? ኢየሱስ ክርስቶስ በአብ ቀኝ ቁጭ ያለው ተነሳ ይላል። እስጢፋኖስ ሲሞት ከሰማይ መልአክ አይደለም የተላከው፣ የአቀባበል ስነ ስርዓት ነው የተደረገው። ወዲያው በእግዚአብሔር አብ ቀኝ የተቀመጠው ኢየሱስ መቀመጥ አቃተው። ልጄ እየመጣ ነው፣ እስኪ ዌልካም አለ። ማይ ጋድ! ለካስ እግዚአብሔር ሕይወታችንን ከዘላለም አንፃር ነው የሚያየው። ማይ ጎድነስ! ከዘላለም ረፍት ከዘላለም ክብር አንፃር ስለሚያይ መልአክን እንደዚህ ከድንጋይ ምናምን ማስመለጥ አይደለም ፖይንቱ፣ ገቢው ማድረግ ነው። ዋክልጭ እናት የሚገርማችሁ እግዚአብሔር ጥያቄዎቻችሁን ያልመለሰው ለምን ታውቃል? ሕይወትን ከዘላለም አንፃር ስለሚያይ ነው። ለዘላለም ከሱ ጋር ከምታሳልፈው ረፍት አንፃር ክብር አንፃር ስለሚያይ ምንም ጥያቄ ናቲንግ። እንዲሁም አንድ ሰው ምን ብሏል? እንደዚህ ይህን ቦታ አባት ቁጭ ብሎ ልጅ ተነስቶ እያስወገሩት ነው አለ። እግዚአብሔር አብ ቁጭ ብሎ ኢየሱስ ተነስቶ እስጢፍ እየተወገረ ነው። እኛ ትልቁ ትኩረታችን በምድር ላይ ተንደላቆ መኖር አይደለም። ትልቁ ትኩረታችን ስጦታው ሲሪየስ። ትልቁ ትኩረታችን የዘላለም ሕይወት ነው። ኢየሱስ በሰማይ ቆመ፣ በአብ ቀኝ የተቀመጠው። ማይ ጋድ! ዕብራውያን ምዕራፍ 12 ላይ እስኪ ዕብራውያን 12 ላይ ኢየሱስ ቆሞ ነበር ቁጭ ብሎ ነበር? እስኪ እንዴ ዕብራውያን ምዕራፍ 12 ቁጥር 1 ማይ ጋድ እንዲህ ይላል፣ እንግዲህ እነዚህን የሚያሉ ምስክሮች እንደ ደመና በዙሪያችን ካሉን እኛ ደግሞ ሸክምን ሁሉ ቶሎም የሚከበን ኃጢአት አስወግደን የእምነታችንም ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለው ሩጫ በትዕግስት እንሩጥ። እርሱ ነውሩን ንቆ በፊቱም ስላለው ደስታ በመስቀል ታክሶ በእግዚአብሔር ዙፋን ቀኝ ተቀምጧል። ቆሟል አይደለም የሚለው፣ ተቀምጧል። ይህ የተቀመጠው የናዝሬቱ ኢየሱስ እስጢፍ ሲሞት ግን ተነሳ። ልጄ እየመጣ ነው፣ ሃሌሉያ አለ። ያቀባበል ስነ ስርዓት ነው ያደረገው። እግዚአብሔር ሕይወታችንን ከዘላለም አንፃር ነው የሚያየው። እንደዚህ ባይሆንማ ጌታ የሌለው ብዙ ነገር አካብቶ ያለ አንተ ምስኪን ሆነ እግዚአብሔር ለምን ተከሰተ ያለ ከዘላለም አንፃር ስለሚያየው። ይህን ቃል ላሳያችሁ። ሉቃስ ወንጌል ምዕራፍ 16 ይህን ላሳያችሁና ልጨርስ። ሉቃስ 16 ዋው ሃሌሉያ። ሉቃስ 16 ከቁጥር 19 ይሄን አንብበን እንጨርሳለን። 16:19 እንዲህ ይላል፣
ቀይ ልብስና ቀጭን የተልባ እግር የለበሰ አንድ ባለጠጋ ሰው ነበር። ዕለትም የተመቸው በደስታ ይኖር ነበር። አልዓዛርም የሚባል አንድ ድሃ በቁስል ተወርሶ በደጁ ተኝቶ ነበር። ከባለጠጋው ማዕድ ከሚወድቀው ፍርፋሪ ሊጠግብ ይመኝ ነበር። ውሾች እንኳን መጥተው ቁስሎቹን ይልሱ ነበር። ድሃው ሞተ። መላእክትም ወደ አብርሃም እቅፍ ወሰዱት። ባለጠጋውም ነገ ሞተና ተቀበረ። በሲኦልም በስቃይ ሳለ አሻቅቦ አብርሃምን በሩቅ አየ፣ አልዓዛርን በእቅፉ። እርሱም እየጮኸ እንዲህ አለ፣ አብርሃም አባት ሆይ ማረኝ፣ በዚህ ነበልባል እሰቃያለሁና። የጣቱን ጫፍ በውሃ ነክሮ ምላስን እንዲያበርድልኝ አልዓዛርን ሲደድልኝ አለ። አብርሃም ግን ልጄ ሆይ አንተ በሕይወት ሳለ መልካም እንደተቀበልክ አስብ፣ አልዓዛርም እንዲሁ ክፉ። አሁን ግን እርሱ በዚህ ይጽናናል፣ አንተም ትሰቃያለህ። ከዚህም ሁሉ ጋር ከዚህ ወደ እናንተ ሊያልፉ የሚፈልጉ እንዳይችሉ ወዲያ ያሉ ደግሞ ወደኛ እንዳይሻገሩ በእኛና በእናንተ መካከል ታላቅ ገደል ተደርጓል። አልዓዛር የሚባል ምስኪን ሰው የሚበላውን አጥቶ ለውሾች የሚሰጠው ፍርፋሪ ይመኝ ነበር ይላል። እሱም አይደርሰው። ሰማይ ዝም ብሎ ያየዋል። ፍርፋሪ ልጁ አጥቶ እግዚአብሔር ጸጥ ብሎ ያያል። ያኛው እግዚአብሔር የሌለው ከታች ስታነቡ ታገኛላችሁ። እሱ ሲያወራ ሰውየው ራሱ ሲያወራ እግዚአብሔር እንደሌለው ሰውየው እግዚአብሔር ሳይኖር ማአት ነገር አንደላቆ እንደፈለገ ሲኖር ሰማይ ምንም አይመስለውም። አሁንም ይሄኛውም ሲሰቃይ ምንም አይመስለው፣ ይሄኛው በጣም እንደፈለገ ሲሆን ምንም አይመስለው። እግዚአብሔር እንዲህ ነው የሚያየው። አልዓዛርን ለዘላለም የአብርሃም እቅፍ የሚለው የታልሙዱ የአይሁዳዊ መጽሐፍ ገነት ይለዋል። ስለዚህ በገነት ውስጥ አልዓዛር ሲዝናና ሰማይ ስለሚመለከት ያሁኑ እንጀራ ምንም አይደለም ለሰማይ። ይሄኛው ደግሞ በባለጠግነቱ እንደፈለገ ሲሆን በሰማይ ከሚጠብቀው ከዛ ገሃነም መጽሐፍ ቅዱስ ሲናገር ከዚህ ዳይሬክት ሲሰቃይ ይላል። ከሰማይ በሰማይ ከሚጠብቀው ስቃይ አንፃር ስለሚያየው ምንም አይመስለውም። አሁን ለካስ እግዚአብሔር ከዘላለም አንፃር ስለሚመለከተው ጸጥ ያለው። ምትበላውን አተ ምናምን ጸጥ ያለ እግዚአብሔር እንዲህ ይላል። ከዘላለም አንፃር ነው ህይወትን የሚመለከተው። በእውነት ነው የምልህ። ለዘላለም ከኔ ጋር ከምታሳልፍ ረፍት አንፃር፣ ክብር አንፃር ጳውሎስ እንዲህ ይላል፣ ከሚጠብቀኝ ክብር አንፃር ይላል። ያሁኑ መከራ ረባከ ክብር አለኛ። እግዚአብሔር ህይወታችሁን ከዘላለም አንፃር ነው የሚያየው። የእግዚአብሔር ትልቁ ትኩረት እናንተ ባለጠጋ ማድረግ አይደለም። ያደርጋል፣ አምናለሁ ሰማይ ምድር ኢየሱስ እንደሆነ። ግን ትኩረቱ እሱ አይደለም። ትኩረቱ ስጦታው። የእግዚአብሔር ትልቁ ትኩረት የዘላለም ህይወት ነው። ቆመን እንጸልይ። ሃሌሉያ ሃሌሉያ ራባሾቶክራማ ላቫሲ። ይህ ቃል በልባችን ውስጥ እንዲሆን ጸልያለሁ። የእውነት ማለት ነው። ካልባንቱ ራጂያ ላዶስ ኤምባሪያ ቱካላ ቦል። እጆቻችሁን ከፍ አድርጉ። ኤምባሪያ ሶላጂን ላማሲና ሮላቴ ህይወት አለ። የሚጠብቀኝ ክብር አለ። ማል አሹካ ዲማል አትሮዲሜስ ሊጋሪያ ዱባንት አቫኒ ማሲ ሌራቦሲ። የዘላለም አባት እግዚአብሔር ሆይ ከዚህ ምድር ጋር ብቻ ያቆራኘን የሰማይን ህይወት ያስረሳ፣ ያንተን ስጦታ ያስረሳ ማንኛውም የጠላት አሰራር የፈረሰ ይሆን በኢየሱስም ይፍረስ፣ በኢየሱስም ይፍረስ። የሚጠብቀኝ ክብር አለ። እስኪ የዘላለም ህይወት በሉ። እስኪ የዘላለም ህይወት በሉ። ይጠብቀኛል፣ ይጠብቀኛል። ማላ ሾክራ ዲያባስ ኤላባ የዘላለም ክብር ማይ ጋድ ማትሬዲ ቬሌበስ ክላጆታባስ አልፎኒያባስ። የዘላለም አባት እግዚአብሔር ሆይ ዛሬ ማንም ሰው እዚህ ቦታ ጥያቄ ቢኖረው እግዚአብሔር ያንን ጥያቄ ከዘላለም አንፃር እንደሚያየው እንዲገባለት ጸልያለሁ፣ እንዲረዳ ጸልያለሁ፣ በኢየሱስ እንዲረዳ ጸልያለሁ። የዘላለም ህይወት በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና። ከፍ ያለ ጭብጨባ እልልታ ለእግዚአብሔር። ሃሌሉያ ሃሌሉያ።
ለእግዚአብሔር ክብር መልሰን እናምጣ። ህይወት ተሰጥቶናል። ሃሌሉያ። ህይወት በእርግጥ እንደተሰጠው ያወቀ ሰው መሰጠቱን ደግሞ ህይወት እንደተሰጠው ደግሞ አፕሪሺየት የሚያደርግ ሰው ለሰጪው ክብርን ያመጣል። በጣም ይገርመኝ ነበር እና ህይወት ነው የተሰጠኝና የዘላለም ህይወት እና ይሄ ትንሹ ጭንቅላቴ የዘላለም ህይወት የሚለውን አስቡት እንግዲህ እና ሮሜ 6:23 ሲያወራ እንትን ስል ነበርና ጽፌዋለሁ። ደሞዝ አልተጨመረልህም፣ ፕሮሞሽን አላገኘም፣ ግን የደሞዝ ለውጥ ነው የተካሄደብህ። ይህንን ይዛችሁ ውጡ። በቃ ሌላ ነገር ካልገባችሁ የደሞዝ ለውጡ ደግሞ ህይወት ይባላል። አሁን ህይወት የሚባል ደሞዝ ማንም የማይወስደው ማንም ካንተ ሊነጥቅብህ የማይችል በደም ኪዳን በመንፈስ ቅዱስ ማህተም የታተመ ማንም ስናች የማያደርግብህ ልጅነት በዛ፣ ህይወት በዛ፣ ኑሮ በዛ፣ ውበት በዛ፣ እድገት በዛ፣ ደሞዝ በዛ፣ መታወቅ በዛ፣ ሞገስ በዛ፣ መጠርመስ በዛ፣ መበልጸግ በዛ፣ በዘላለም ህይወት። ለእግዚአብሔር ክብር እናምጣ። እናንተ የእግዚአብሔር ብሩካን ናችሁ። ሃሌሉያ። ነገ ጠዋት 4 ሰዓት ላይ ፕሮግራማችን በዚህ ይቀጥላል። መደበኛ ፕሮግራማችን በዚህ ያለ። ነገ የሚያገለግለን የእግዚአብሔር ልጅ መጋቢ ከድር ነው። የእግዚአብሔር መንፈስ በሱ ውስጥ ያገለግለናል። ሁላችሁም ተዘጋጅታችሁ ነው። አንድ ሰውን ጋብዙ። እግዚአብሔር ድንቅን ነገር ያደርጋል። አሜን ነው። እግዚአብሔር ይባርካችሁ። ተባረኩ። ደሞዛችሁን ለሰዎች አካፍሉ። ተባረኩ።